ኢትዮጵያ የኛ መመኪያ እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ ኢትዮጵያ የኛ መመኪያ ዛሬ 15ኛው የታላቁ የሀበሻ ሙዚቃ ንጉስ ጥላሁን ገሰሰ ከዚህ ዓለም በሞት የተለየበት 15ኛ ዓመት ነው። ልክ ዛሬ ነገ ማለት ነው። ዛሬ ዋዜማ ነው እና እሱን ለማስታወስ አጭር ቪዲዮ እዚህ ከሰፈሬ ከተዋበው ስሜስተር ዳመን ይባላል ኦስሎ ከተማ እና ሰፈሩ እንደምታዩት በጣም ውብ ቆንጆ ነው። ይሄ ውሃውን ስታዩ ወንዙን ቢሾፍቱ ነው የሚመስለው። በቃ አዳማ ለገዳዲ ለገማሚ ምናምን እና ይሄው ደመ ሞቃቱ ታላቁ አርቲስታችን ክቡር ዶክተር ጥላሁን ገሰሰ ነፍስ ይማር። እንግዲህ በዚህ መልኩ ነው ከትውልድ ትውልድ ስራውን ማስቀጠል የምንችለው። 2009 ዓመተ ምህረት እንደ ፈረንጆች ማለት ነው። የዛሬ 15 ዓመት አስገራሚ ዓመት ነበርና 2008 ላይ ነው ኢትዮጵያ ለመሄድ ፕሮግራም አውጥቼ ነበርና ለመጀመሪያ ጊዜ ከ9 ዓመት በኋላ ወደ ሀገር ቤት እና በዛ ዓመት አስገራሚ ክስተቶች በዓለም ዙሪያ ተከሰቱ ማለት ነው። መጀመሪያው እንግዲህ ያው ክቡር ጥላሁን ገሰሰ ያረፈበት ዓመት ነው። እንግዲህ በትንሳኤ በፋሲካ ወቅት ነው ያረፈው እና በወራት ልዩነት መካከል ደግሞ ታላቁ የፖፕ ሙዚቃ አቀንቃኝ ማይክል ጃክሰን the Jackson 5 እሱም ህይወቱ አለፈ። እኔ ኢትዮጵያ ነበርኩ በወቅቱ። ከውቢቱ ይርጋለም ከተማ ወደ ሐዋሳ ሲሄድ ነው ዜና 6 ሰዓት ሆኗል። ዜና እናሰማችኋለን። በቅድሚያ ማርስተ ዜና አለና ታላቁ በ50 ዓመቱ አረፈ ይላል እና ልክ ቫኬሽኔን ጨርሼ በሰላም ወደ ኦስሎ ስመለስ ዝም ብዬ ዩቲዩብ ላይ አይ ነበር እና ሰዎች በቃ ታላቁ ማይክል ጃክሰን በመሞቱ የዩቲዩብ ቻናል ምናምን ይከፍታሉ ማስታወሻ መታሰቢያ ለማይክል ጃክሰን እና በዛ በቃ በወራት ልዩነት ማአት እና እኔ ደግሞ who minus who አልኩኝ። who minus who እኛስ እንዴት ነው ለታላቁ የሙዚቃ ንጉሳችን አንዲት ቻናል እንዴት ይሳነናል አልኩና ይሄን ይመስላል እና ታላቁ እንግዲህ የሙዚቃ ንጉስ ከስራዎቹ ለኢትዮጵያ ሕዝብ ካበረከተው መልካም ውለታዎቹ ለማይረሳ የሆኑ እንግዲህ ሙዚቃውን በክቡር ዘበኛ በታላቁ የክቡር ዘበኛ ኦርኬስትራ በጀመረው ከነቡዚዬ ከጋሽ መሐሙድ አህመድ ሂሩት በቀለ ነፍስ ይማር እና ከዛ ጊዜ ጀምሮ መቼም የማይረሳ ውለታ ውላል ሀገራችን። የመጀመሪያው ለምሳሌ ጋሽ ጥላሁን ተራማጅ ነው። 1953 ታሳሱ ግርግር ወቅት እንግዲህ በንጉሱ ዘመንም ታስሯል። ያው ለውጥ ፈላጊ በመሆኑ ማለት ነው። እሱም አንድ ውለታ ነው። he was for change። እንደገና ደግሞ 1969 በምስራቁ የሀገራችን ክፍል የሙሐመድ ዚያድ ባሬ ጦር የኡጋዴን ጦር የካራማራ የሚባለው የጎባድል ሲዳሞ ክፍለ ሀገር አካባቢም ደርሷል። እስከ ደብረ ዘይት ለመድረስ ነበር ህልሙና ቅጀቱ። በዛ ወቅትም ጋሽ ጥላሁን ከኢትዮጵያ ሚሊሻ ከኢትዮጵያ ወዶ ዘመን ከሰራዊቱ ጋር ሆኖ ሲያበረታታ ነበር። ታላቁ ውለታ 1977 እንግዲህ በድርቁ ወቅት በወሎ ክፍለ ሀገር ኮረም ከተማ በተገኝቶ በዛ እንግዲህ ከነ ታላቁ ኮረኔል ሳህለ ደጋጎ ግጥምና ዜማ ተቀብሎ እንግዲህ በወሎ ድርቅ ለተጎዱ ወገኖቻችን ዋይ ሲሉ የረሃብን ጉንፋን ሲስሉ በሚለው ማይረሳው አንዱ ስራ ነው። እንግዲህ ስለ ሰባዊነት ዘፍኗል። ዘፈነው ስለ ፍቅር ስለ ሀገር ፍቅር ስለ ተራራ ወንዙ ሸንተረር ስለ አንበሳ ስለ ነብር ያልዘፈነው ነገር የለም እና እኔ ጋሽ ጥላሁንም በርግጥ ነው በኦዲዮ ነበር ማቀው ድሮ። አንድ ጊዜ ግን በደርጉ ዘመን 1970ዎቹ ላይ ሆነ ክር ለቆ ነበር ፈልጊ የሚል ወጂኖላ የሚል ኦሮምኛ ደግሞ ያለበት
አውቶቡስ አንበሳ አውቶቡስ ይባል ነበር በዛ ዘመን ልጅ በነበርኩበት ተሳፍረን ሲዳሞ ክፍለ ሀገር አሬሮ ጎራ አውራጃ ያቤሎ ከተማ ወደ ጀምጀም አውራጃ ወደ ሀገረ ማርያም ወይም ቡሌ ሆራ በአሁኑ ሰዓት ኦሮሚያ ክልል ወደዛ ሲሄድ እንግዲህ አያቶቼ እናቴ ምናምን እንዲህ መሃላቸው ተቀምጬ ሲሄድ በዛ ሙዚቃ ነበር ያወቁት። ከዛ በኋላ ግን በሀገር ጉብኝት የሚለውን አራቱ የኢትዮጵያ ሙዚቃ ኮከቦች ጋሽ መሐሙድ ሂሩት በቀለና ብዙነሽ በቀለ ከብዙዬ ጋር ሆኖ አንድ ክር ለቀው ነበር ብዙም ባጭር በጥቂት አመታት ውስጥ እና ያኔ በአካል ነገሌ ቦረና ላይ አየሁት ማለት ነው በአካል ለመጀመሪያ ጊዜ እና እሱ በብዙ ጊዜ ወደ በተደጋጋሚ ወቅት ወደ ነገሌ መጥቶ ሙዚቃ ኮንሰርት ለወታደሮች አቅርቦ ነበር እና ከትዝታው ሁሉ አንድ ጊዜ በአዲስ ዘመን ጋዜጣ ላይ ተጠይቆ ሲናገር እኛ በባስ ወደ ነገሌ ቦረና እየሄድን ነበርና አለና የሆነ አንበሳ መንገድ ላይ ቆመ አለ እና ሁላችንም ከሩቅ አይተነው ፈራ ነው አለ አንበሳውን ጋሽ ጥላውን ገሰሰ እና ግን ሹፌሩ መኪናውን አቆሞ አንበሳውን ከቅርብ እንዲ እሱ ከተቀመጠበት በሰፊው መስታወት ሆነን ስናየው ኩስስ አለ አንበሳውና ለካ አንድ ነገር ከሩቁ ሲያዩት ነው የሚያስፈራው ቀርበው ሲያዩት ለካ ያስፈራም አለ ጋሽ ጥላው ምናልባት ያው ረሃብ የገደለው ያደከመው የጠማው አንበሳ ሊሆን ይችላል እንግዲህ በአዲስ ዘመን ጋዜጣ ላይ ሰፍሯል እና ሌላው ከዛ በኋላ የህዝብ ለህዝብ የሚባል በዛም ላይ ታላቁ እንግዲህ አርቲስት ታማኝ በየነ የሰባይ መብት ተሟጋች እና ዓለም ፀሐይ ወዳጆም ሌሎችም ያሉበት ነጋሽ ማመን ነዋይ ደበበ ፀሐይ ዮሐንስ ኤልያስ ተባበል እና የህዝብ ለህዝብ ተብሎ ዙሮ ዓለምን ትንብር አዳርሰው ነው የተመለሱት በዛም ወቅት ጋስጥላውን ትልቅ ሚና ተጫምቷል ወደፊት በለት ይለዩለት ዳር ድንበሩ ብሏል የጀግና ሰው ክብሩ ዳር ድንበሩ በዛም ይታወቃል እንደገና ኢትዮ ኤርትራ ጦርነት የሚባለው ይሄ ባድመና ሽራሮ ወቅትም ምሽግ ድረስ ወርዶ ከነ ታምራት ሞላ ውድ ወዳጅ ውድ ጓደኛው ጋር ከሌሎቹ ጋሽ መሐመድም እነ ፍቅር አዲስ ነቃ ጥበብ ምዛ ድረስ እና የብርቱካን ከነ አርቲስት ማን ብርቱካን የምትባለው ከሷም ጋር በጣም የሚገርም ታሪክ ነው እና በጣም ነው ማመሰግነው ይሄንን ቪዲዮ ማስረዘም አልፈልግም እንግዲህ እኔ ከደስ ከሚሉኝ ዘፈኖቹ አማርኛ ፈልጌ እዋት ስትናፍቀኝ እናት ኢትዮጵያ ሁሉም በሀገር ነው በኦሮምኛም ዱሾሊያ ነጭ ጠላ ወጂኖላ ደሜ ማሎ አረ ምኑ ተዘርዝሮና ይሄን ይመስላል አመሰግናለሁ ሼር ሰብስክራይብ አድርጉ በርቱ ተበራቱ